ጤና ይስጥልኝ አድማጮች እንደምን ከረማችሁ። ይህ መልእክት ለኤርትራውያን ሕዝብ ነው። ብዙዎቻችን በውጭ ሀገር ትኖራላችሁ። በሁሉም ነገር ከኢትዮጵያውያን ጋር ሙሉ በሙሉ በሚያስብል ኑሯችን አንድ አይነት ነው። በሰርግ፣ በልደት፣ በሐዘን፣ በንግድ ስራዎች፣ ለምሳሌ በሬስቶራንቶች ሙሉ በሙሉ ኑሯችን ተመሳሳይ ብቻ ሳይሆን የምንኖረው አንድ ላይ ነው። ብቻ በአጠቃላይ አንድ ህዝቦች ነን። ልዩነት ያለው በአእምሮአችን የሳልነው ልዩነት ብቻ ነው። አእምሮአችን የሚለን አንድ ነገር ነው። እሱም የኤርትራ ገዢ የሆነውን ፕሬዝዳንት ኢሳያስ አፈወርቂን ነው። የእሳቸው አእምሮን ለመጠበቅ አሊያም ግብጾች ይሉኝታ በመፍራት ሊሆን ይችላል። ወይም ምን ይሉናል ካላላችሁ በቀር ኤርትራን ከኢትዮጵያ ለመገንጠል ሲባል የቀረበው እንኳን ጥያቄ እስቲ ማንሳት በቂ ነው። ከነጻነት ወይም ከባርነት ምረጡ የተባለው ሰው መቼም ባርነትን አይመርጥም። ግን ኤርትራውያን ኢትዮጵያ ውስጥ ሲኖሩ በባርነት እንዳልነበር ሁላችንም የምናውቀው ጉዳይ ነው። ብዙ ኤርትራዊ ለስደት ነው የተዳረገው። አሁን ግን በዚህ ጄኔሬሽን ይህ ነገር መቀየር አለበት። ደርግ ሲወድቅ ሻዕቢያም ወያኔም ኢትዮጵያን ለማስተዳደር እንጂ የመገነጣጠል ሐሳብ ይመጣል ወይም ያሰበ ኤርትራዊ ሆነም ኢትዮጵያዊ አልነበረም። በአንድ ወቅት የገጠመኝን ላጫውታችሁ። እኔ በምኖርበት አፓርትመንት ውስጥ ከመገነጣጠላችን በፊት ከኤርትራውያን ጋር አብረን የምንኖረው አብረንም እየኖርን ነው። በነገራችን ላይ ብዙ ኤርትራውያን ጓደኞች አሉ። በፋሚሊያችን ውስጥ ብዙ ኤርትራውያኖች አሉ። ነገረኛ፣ ተንኮለኛ፣ ክፉ ነው የሚባል አይነት ሰው ግን አልገጠመኝም። እና ስንኖር ኢትዮጵያና ኤርትራ ተገነጣጠሉ ሲባል ሰማን። ሁላችንም ደነገጥን። በቃ ተለያየን ማለት ነው፣ ተገነጣጠልን ማለት ምን ማለት ነው ብለን ማሰብ ጀመርን። ይህን የሰማው አንዱ ጓደኛችን አንደኛው ክፍል ውስጥ እንዳሁኑ አንድ ኢትዮጵያና ኤርትራዊ አብረው በአንድ ክፍል ውስጥ ይኖራሉ። በጣም ይቀላለዱ ነበር። ይህን በቀን ውሎ ላይ የሰማውን የመገነጣጠል ጉዳይ አብረው በሚኖር ጓደኛው ላይ እንዲህ አደረገ። ሁላችንም ሰበሰበና ማርከር አምጥቶ በሱና በጓደኛው አልጋ መሃል ላይ በማርከር አስምሮ ከዚህ መልስ የኢትዮጵያ ከዚህ መልስ ደግሞ የኤርትራ ነው ሲል ከዚህ በል ከእንግዲህ ከዚህ ጋር እንዳታልፍ አለው። ኤርትራም ጓደኛችን ጠዋት ከእንቅልፉ ነቅቶ የተሰመረውን ያው ማታ ትላንት ምሽት ሲሰመር ስላየ በሩ ግን ያለው በዚህኛው በኢትዮጵያዊ በኩል ስለሚቀርብ መስመሩ ከሱ ወደዛ ነው ያለው። ስለዚህ አሁን ቤት ልለፍ አለ ተነሳና። ስለዚህ እዛው በቆምበት እኔን ጠራኝ። እኔ ሌላ ክፍል ውስጥ ነበርኩ። መጣው ሳይ አሁን እሺ እንዴት ልለፍ አለ እና ኤርትራዊ ጓደኛችን ጠዋት ተነስቶ ወደ ስራ ሊሄድ ሲል መውጫ በር ላይ በኢትዮጵያዊ በኩል ስለነበር ጠርቶኝ አሁን እሺ በየት በኩል ልውጣ ብሎ ሲጠይቀኝ ሁላችንም በመገረም ተሳሳቅን። ሁላችንም ፈገግ ያስባለ ቀልድ ነበር። እኔም ሁላችንም አፓርትመንቱን ተከራይተን ነው የምንኖረው። በሰው ቤት ምን መስመር ማስመር ደግሞ ያስፈልጋል እየተባባልን ተሳሳቅን። ከዛም የተሰመረውን መስመር በመጥረጊያ በመወልወያ ጠረቅ አድርገን አጥፍተነው የተሳሳቅን ወደ የስራችን። በዚህ ምድር ላይ ቋሚ የለም፣ ሁሉም አላፊ ነው። ፕሬዝዳንት ኢሳያስ ለሌላ ሰው ወይም ለልጃቸው ስልጣን ቢያስተላልፉ የዚያን ጊዜ የአፍሪካ ሰሜን ኮሪያ የሚያስብለውን የዛን ጊዜ ነው የሚያስብለው። ለማንኛውም ትልቁ ችግር ያለው ፕሬዝዳንት ኢሳያስ ጋር ብቻ አይደለም። እና አቦይ ስብሃት በዚያ ጠባብ ጭንቅላታቸው የራሳቸውን ቤተሰብ ይዘው ታላቂቷ ትግራይን የመመስረት አባዜ ነበር እንጂ ኤርትራን ለመጥቀም ወይም ለኤርትራ ህዝብ አስበው ያደረጉት ነገር አልነበረም። ይልቁኑ ትልቅ ስህተት ተፈጥሯል። ፕሬዝዳንት ኢሳያስ አፈወርቂም ቆም ብለው ሁሉንም ትተው ወደ ሰላም ቢመጡ ሐሳቤን ቀይሬያለሁ I change my mind ብለው በንግግር በውይይት በውል ቢመለሱ ይጠቀማሉ እንጂ አይጎዱም። እንደውም መጪው አዲሱ ጄኔሬሽን ያለምንም ማንገራገር ተደባልቆ መኖር ይጀምራል ብዬ አስባለሁ። እመኑኝ። እርስዎ ግን ከወዲሁ ቀድመው ታሪክ ቢሰሩ መልካም ነው ብዬ አስባለሁ። እርሶም በትልቋ ኢትዮጵያ አሻራውን አስቀምጠው ግብጽ ሆይ አፍንጫሽን ላሺ፣ ምራቆትን ወደ ግብጽ ቱ ብለው አይንሽን አሳየኝ ብለው ፊቶትን አዙረው በአዲስ አበባ አስፋልቶች ፏ እያሉ
ከአውሮፓ ያልተናነሱ ካፌዎች፣ ሬስቶራንቶች ጎራ እያሉ ሻይ ቡና እያሉ የአዲስ አበባን ጎዳናዎች ኤርኮን የማያስፈልገውን የውቢቷ አዲስ አበባን አየር እየተነፈሱ ወክ እያደረጉ ዘመናዊ ቪላ ውስጥ እየኖሩ ከሚወዱት ህዝብ ጋር ፎቶ እየተነሱ ተደስተው ቀሪ ጊዜዎትን በደስታ እንዲያሳልፉ በሰላም እንዲኖሩ እመክራለሁ። ለኤርትራ ህዝብ ብዙ የሥራ ዕድል ይፈጠራል። ሳዋ ውስጥ ያሉት መማር የሚፈልግ ወደ ትምህርት፣ በውትድርና ማገልገል ደግሞ የሚፈልግ በውትድርና። በነገራችን ላይ የኢትዮጵያ የውትድርና አቋም ፈጽሞ ተቀይሯል። ወታደሩ በተለያዩ ሙያዎች እየሰለጠነ ነው። መስራት የሚፈልግ ወደ ተለያዩ ስራዎች። በኤርትራ ውስጥ ደግሞ ብዙ ሪዞርቶች፣ ሆቴሎች፣ መንገዶች፣ በምጽዋና በአሰብ ወደቦች ብዙ ስራዎች ይፈጠራሉ። ኢትዮጵያ ትልቅ የንግድ መርከቦች ሁሉ እየተገዙ እንደሆነ ሰምቻለሁ። የአፍሪካ ትልቁ ኤርፖርት እየተገነባ ነው። በብዙ ሺህ ለሚቆጠሩ ሰዎች የሥራ ዕድል ይፈጠራል። መንገዶች ይሰራሉ። ዘመናዊ ባሶች ከአዲስ አበባ አስመራ የተለያዩ ክልሎች ይገባሉ። አስቡት እስኪ በሚሊዮን የሚቆጠር ህዝብ ወደ ሥራ ይገባል። ታዲያ ከዚህ በላይ ምን ለውጥ አለ? በአውሮፓ በአሜሪካ የምትኖሩ ኢትዮጵያውያን አስቡ። አውሮፓ ብዙ አገር ነው። አሜሪካም የተለያዩ ስቴቶች ነበሩ። የተለያየ ቋንቋ ነበር የሚያወሩት። አውሮፓውያን አንድ ሆነው ደስ የሚል ኑሮ ሲኖሩ የግል ጥቅማቸውን ትተው አንድ ብንሆን እንጠቀማለን፣ አንጎዳም በሚል አስተሳሰብ ተስማምተው በአንድ ፓስፖርት የፈለጉበት ቦታ ሲሄዱ አስቡት እስኪ። ኤርትራ ወይም ኢትዮጵያ የሆነ የነሱን ፓስፖርት ይዘህ ከአንድ ቦታ ወደ አንድ ቦታ ያለምንም ጥያቄ ስትንቀሳቀስ ያለውን ደስታ አስቡት እስኪ። እኛ ለምን ይህንን ማሰብ ተሳነን? ያው ውጭ ሀገር እየኖርን። ኢትዮጵያና ኤርትራ ደግሞ በሁሉም ነገር አንድ ህዝብ ነው። እርግጠኛ ነኝ ግብጽ ለአንዴና ለመጨረሻ ጊዜ በኢትዮጵያ እግር ስር የመጨረሻ እስር ትወድቃለች። በዛም አበቃ። ታላቅ ሀገር እንሆናለን። የጎረቤት ሀገሮች ያለምንም ማንገራገር ይቀላቀላሉ ብዬ አስባለሁ። ምክንያቱም ካሉት ሁሉ ኢትዮጵያ በሁሉም ነገር እየተለወጠች ነው። ቅን አስተሳሰብ ካለ በጣም ቀላል ነው። ግን ክፉ ተንኮለኛ ስትሆን ግን ይህንን ነገር ጨርሶ ማሰብ ይከብዳል። የአዲስ አበባ ኮሪደር ሲጀመር በአንድ እርምጃ ነው የተጀመረው። አሁን ያለበትን ደረጃ አስቡት። ስለዚህ አንድ ለመሆን አንድ እርምጃ በየበኩላችን እንራመድ። በተረፈ ማሞ ነኝ። መልካም ጊዜ ይሁንላችሁ። አመሰግናለሁ። ቻው።